አብርሃም መውለድ በሚችልበት እድሜው እስማኤልን ወለደ። ነገር ግን አብርሃም መውለድ በማይችልበት እድሜው የተስፋውን ልጅ ይስሐቅን ወለደ። ይሄ እውነት የሚያስተምረን እኛ ችለን ከምናመጣው በጎ ነገር በእኛ አለመቻል ውስጥ እግዚአብሔር የሚሰራው ነገር ሁልጊዜም የተሻለ ነው። አብርሃም ወደ ራሱ መንገድ የሄደው እግዚአብሔር አረፈደ ብሎ ነው፣ ቆየብኝ ብሎ ነው። ልሞክር አሁን እኔ እችላለሁ ብሎ ነው። አብርሃም እኔ አሁን እችላለሁ ብሎ ያመጣው ነገር በጎና መልካም ነገር አልነበረም። ነገር ግን በሱ አለመቻል ውስጥ እግዚአብሔር አልፎ ግን የተስፋውን ልጅ ይስሐቅን አመጣለት። እግዚአብሔር አምላክ ሁልጊዜም በእኛ አለመቻል ውስጥ ገብቶ የራሱን መቻል የሚያሳይ አምላክ ነው። አሜን።